ዛሬ የምነግራችሁ አንድ ጥር ምጥን ያለች ምክር ነገር ነች። ለህይወታችሁ እጅግ በጣም ጠቃሚ ስለሆነች እስከ መጨረሻው ድረስ እንድታዳምጡኝ እጠይቃችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ላይክ ማድረግም እንዳትረሱ። እስከ መጨረሻው ተከታተሉኝ። በትምህርት ጊዜያችን በማትስና በፊዚክስ ክፍለ ጊዜያት ማርፈድ እጅግ በጣም የተከለከለ ነው። ምክንያቱም የሆነ ነገር ሚስ ካደረጋችሁ አንደርስታንድ ማድረግ ይከብዳችኋል ስለሚባል እና የሆነ ተማሪ ነበር ፊዚክስ ክፍለ ጊዜ ላይ አረፈደ። መምህሩ ሊያስገባው አልቻለም። ስለዚህ ክላሱን ሚስ አደረገ። ቀጣይ ፔሪየድ ላይ ገባ። ሲገባ ፊዚክስ መምህር ሁለት ጥያቄዎች ጽፎ ያያል። እነሱን ጥያቄዎች ሆምወርክ ናቸው ብሎ ስላሰበ ጽፎ ቀጣይ ክፍለ ጊዜውን ይማራል እና እነዛን ጥያቄዎች ለቀጣይ ሳምንት ለመስራት ሳምንትን ሙሉ በጣም ለፋ፣ ከበደው። ግን እንደምንም ብሎ አንደኛውን ጥያቄ መስራት ችሏል። ቀጣይ ክፍለ ጊዜ ላይ ሲገባ የፊዚክስ መምህሩ ቀጣይ ቻፕተር ይጽፋል ማለት ነው። ከዛ ልጁ እንዴ ቲቸር ጥያቄ እኮ ሰጥተናል፣ ሆምወርክ አለ እና እሱን ማየት አለብህ ምናምን ሲለው አይ እነዛ ጥያቄዎች እኮ የጻፍኳቸው በዓለም ላይ ያሉ የፊዚክስ ተመራማሪዎች ሊሰሯቸው ያልቻሉት ሁለት ጥያቄዎች ናቸው እና እናንተ ልትሰሩት አትችሉም፣ እነሱም ከብዷቸዋል ምናምን ብሎ ይነግረዋል። እንደዛማ ከሆነ እኔ አንዱን ጥያቄ ሰርቼዋለሁ ብሎ ያስረዳዋል ለመምህሩ። መምህሩም ሲያየው ትክክል ነው፣ ሰርቶታል። በጣም በመገረም ያው ልጁን በዛ እውቅና ሊያገኝ ይችሏል ማለት ነው። እና ይሄን የምነግራችሁ ምንድን ነው ያኔ ልጁ ክላስ ተቀምጦ ቢሆን ኑሮ አትችልም የሚል ነገር ስለተነገረው እነዛን ጥያቄዎችም አይሞክርም። ያው አልችልም ብሎ ራሱን አሳምኖ ይቀመጥ ነበረ። እና አንዳንዴ በህይወታችን ላይ ማርፈድም ለበጎ ነው የሚለውን ነገር እንድትይዙት ነው። አርፍደናል ብላችሁ የምታስቡ ሰዎች ካላችሁ ለህይወታችሁ ለመልካም ነገር እንደሆነ በማሰብ ለወደፊት መልካሙን ነገር በማሰብ ጠንክራችሁ እንድትማሩ፣ ጠንክራችሁ እንድትሰሩ እኔ ታናሽ ወንድማችሁ እመክራችኋለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቴንኪው በጣም